ሃይ ጋይስ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይሄን ፋሚሊ ለማታውቁ አደራ እባላለሁ። የዚህ ፋሚሊ እንግዳ የሆናችሁ ሰዎች እንኳን ደህና መጣችሁ። አባላት የሆናችሁ ደግሞ እናንተም እንኳን ደህና መጣችሁ። ቪዲዮውን ላይክ ያደረጋችሁ፣ ሌሎቻችሁ ደግሞ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። በዚህ ፋሚሊ እጅግ በጣም ብዙ ነገሮች የሚዳሰሱበት እጅግ በጣም ነገሮች በግጥም በሌላ ብዙዎች መልኩ የሚቀርቡበት ነውና አባል መሆን ትችላላችሁ። እስከ ቪዲዮ ፍጻሜ የትም እንዳትሄዱ። ዛሬ እንጨው ነብላችኋለሁ። መነጠል አልቻልኩም፣ መለየት ከብዶኛል። ስለሱ ሳልነግር መናገር ስለሌላ ጉዳይ። ምን ብዬ ልናገር እንዴት ስላወያይ? ማንን ያየሁትን ደግሞ ሁሉን አስቻይ። ማን ይገኝና ከሱ በላይ የበላይ? ማንን ጠቁመኛል ከምድር ካልሆነም ከሰማይ? ማንን አይቼ ነው ከየትስ ተምሬ? ከየት አመንጭቼ ከመሬት ቆፍሬ? ስለሌላ ጉዳይ እንዴት ላምጣ ወሬ? ስለሱ ሳልዘክር ስለሱ ሳልነግር ስለምን ልናገር ስለማንስ ክብር? በማን ኃይል ኖሬ በማን ኃይል ቆሜ? የትኛው ህይወቴ ከሱኛው መልምዬ ለይቼ አውጥቼ? ስለማን ልናገር ስለምን ልዘክር ከሱ አስበልጬ? መነጠል አልቻልኩም መለየት ከብዶኛል። ስለሱ ሳልነግር መናገር ስለሌላ ጉዳይ። ስከፋኝ የሳኩት በሱ፣ ስጨንቀኛ ዋየሁት እሱ፣ ሳዝን የሚያጽናናኝ እሱ፣ እጆቼን የያዘኝ ባርኮ ያሳደገኝ እሱ፣ በብቸኝነቴ አብሮኝ የነበረ እሱ፣ የደስታ የሳቄ ምንጭ እሱ፣ የድሬ ምስጢሩ የስኬቴ ቁልፉ እሱ፣ እሱን ወድዬ የቀርባይም እሱ። ከዚህ ሌላ ህይወት ከዚህ ሌላ ኑሮ ከዚህ ሌላ ዳር ከዚህ ሌላ ውሎ ከየት መጥቶ እንዴት በቅሎ መቼ አድጎ ላውራ ከሱ ተለይቶ? ስለምንም ባስብ ምንም ብሰበስብ ለይቼው ላውራ ብፈልግም ሰበብ አይቻልም ለካ እሱ ሳይነሳ ኑሮ ስላልነበር። አይገኝም ለካ ታሪክ ብመረመር ስለ እግዚአብሔር ሳይነሳ እሱ ሳይነገር። አይቻልም ለካ ተስፋ መስጠት እምነት መጫር። ስለ መልካም ማውራት አለ ማለት ፍቅር፣ ማጽናናት ማጀገን ስለምንም መምከር። ሁሉም ይያያዛል ከሚያኖር እግዚአብሔር። ስለዚህ በሰላም ለመኖር ከፍ ብለን ለመብረር ያሳለፈንን አስበን አስታውሰን መጪውንም ቁምንም ስለሱ እንዘክር ሳንዋሽ በሱ ኃይል እንድንኖር። አመሰግናለሁ። ላይክ ያደረጋችሁ ባይ ባይ።